ስግደቱን ደግሞ ጾመ ሐዋርያት ሲገባ እንጀምራለን። ስለዚህ የመጀመሪያው የጽድቅ ሥራ የሚባለው ሰው ራሱን ሲጸጸት ሲመለስ የማን ኃጢአት ነው የሚገርፈን? የሌላ መሰረት ከሰማይ የወረደ እንዳይመስለን። ይህን ወድ መካደብ፣ ደም መፋሰስ ይህ ሁሉ እየቀጣን ያለው የራሳችን ኃጢአት መሆኑን እንዳዘነ እያንዳንዱ ሰው ራሱን ሊፈትት ለሀገሬ፣ ለወገኔ፣ ለቤተ ክርስቲያን፣ ለራሴ መከራ አምጥቻለሁ ብሎ ራሱን ቢፈትን ሁሉ ራሱን ቢያይ ይህ መከራ እኮ ልክ እንደ ቅድሙ ዝናብ መቆም ይችላል። እንደ አሁኑ ደመና መበተን ይችላል። ሁሉ ራሱን ቢያይ የሀገር ስለሆነ የወገን ስለሆነ የእኛ ስለሆነ የራሳችን ስለሆነ ራስን ብናይ ትልቁ ስራ ሀገርን ለማዳን ወገንን ለማዳን ራስን ለማዳን ትልቁ ስራ የመጀመሪያው ንስሐ መግባት ነው። የነነዌ ሰዎች ከመከራ የዳኑት ከእሳት የዳኑት ከመቅሰፍት የወጡት እኮ በ3 ቀን ይላል። ታውቃላችሁ? ይሄ ነው ስራው። ሰው ሳይሆን እንስሳት ሳይቀሩ ጾመው አቤቱ አምላካችን ሆይ በድለናል፣ አጥፍተናል፣ ማረን ብለው በዛች ደቂቃ ስለወደቁ እግዚአብሔር ሰማቸው አልሰማቸውም? ተቀበላቸው አልተቀበላቸው? እኛ ምን እናድርግስ? የመጀመሪያው ስራ ንስሐ መግባት። ሁለተኛው ስራ ትልቁ ስራ ሁለተኛው የተጣላውን ማስታረቅ ነው። የተጣላቸው መታረቅ ነው። ትንሣኤው እርቅ ነው። ደስ ይበላችሁ። እስቲ አመስግኑት እግዚአብሔር። ትንሣኤው ምንድን ነው ንገሩ? ምንድን ነው ትንሣኤው? እርቅ እኮ ነው። ሰላም ለኩልክሙ እኮ ነው። ሰላም ለእናንተ ይሁን። ሰላም ያጣችሁ፣ ችግር የበዛባችሁ፣ መከራ የበዛባችሁ፣ ስቃይ የበዛባችሁ ሰላም ለእናንተ ይሁን። ሰላም ለእኔ አለ አለ ወይ ንገሩ? ሰላም ለእናንተ ይሁን። ሰላም ለማን ነው የሚያስፈልገው? ሰላም ለማን ነው የሚያስፈልገው? ለእኔና ለእናንተ እኮ ነው። ለዚህ ነው የሰላም ትንሣኤ ነው። ደስ ይበላችሁ። ለመዳሪያ የምሕረት ትንሣኤ ነው። የእርቅ ትንሣኤ ነው። ሳንታረቅ እንዴት ይታረቀናል? ይቅር ሳንል እንዴት ይቅር እንባላለን? በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ የሚል ቃል ተጽፏል። የወንድሞቻችሁ፣ የቤተሰቦቻችሁ፣ የባልንጀሮቻችሁን ኃጢአትና በደል ይቅር ብትሉ የሰማይ አባታችሁ እግዚአብሔር ኃጢአታችሁን ይቅር ይላችኋል ይላል። ወገን ለራስህ ብለህ ጨው ለራስህ ብለህ ጻፍክን ወገን የራስህን አድን። ቂምና በቀል ይዛችሁ ወደ ቤተ ክርስቲያን መምጣት ምንም አይጠቅማችሁ። ስለዚህ ወገኔ ዛሬ የምናከብረው 50 ቀን የምናከብረው ይህ ትንሣኤ የምሕረት፣ የይቅርታ፣ የእርቅ፣ የሰላም ትንሣኤ ነው። ስለዚህ እናቶቼ፣ አባቶቼ የጽድቅ ሥራ የይቅርታ ሥራ ስትሰሩ ነው። የተጣላውን ስታስታርቁ ነው። የተጣላችሁ ስትታረቁ ነው። ይቅር ስትባባሉ ትልቅ ሥራ ሰርታችኋል። አዎ ይሄ የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉ። የእግዚአብሔር ልጅ ለመሆን መታረቅ ነው፣ ማስታረቅ ነው። ይህን ትንሣኤው ይሄ ነው ወገን። መብላት መጠጣት ወይም ቅርጫ በግ ወይም ዶሮ ወይም መጠጥ ወይም ሌሎች ጣፋጭ ምግብ መመገብ አይደለም ትንሣኤ ወገን። 50 ቀን ሌሊትና ቀን መብላት አይደለም ትንሣኤው። የበረከት እንዲሆን፣ የምሕረት እንዲሆን፣ የፍቅር እንዲሆን
እነዚህ ጻድቃን አቡነ እስጢፋኖስ ክርስቶስ አሁን ቅድም የሰማችሁ 9 ዓመት በዛ በባህር ውስጥ የጸለየ ለምን ይመስላችኋል? መኪና ለመግዛት፣ ቤት ለመግዛት፣ ገንዘብ ለማግኘት፣ ለመሾም፣ ለመሸለም። እኔና እናንተ ይቅር በላቸው ብለው ነው የጸለዩት። ክብር ለመድኃኒዓለም ይሁን። እግዚአብሔር ይመስገን። ለኃጢአተኛ ነው የወደቁት እንጂ ለራሳቸው አይደለም። እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ሁለተኛው ስራ እርቅን እናድርግ። የታረቅን ደግሞ እናስታርቅ። ጎረቤቱ ከጎረቤት፣ ቤተሰቡ ከቤተሰብ ይታረቅ። ዛሬ ሆድና ጀርባ ሆነናል። ባልና ሚስት እንደዚሁ ፍቅር አጥተዋል። ስለዚህ ሁላችን በፍቅር እስቲ ትንሣኤውን አስበን የተጣላው እንዲታረቅ፣ ሐሰተኛው፣ ሌባው፣ ወንበዴው፣ ኃጢአተኛ ደግሞ ወደ ንስሐ እንዲመጣ እንጸልይ ነው። ሁለቱ ስራ እነዚህ ናቸው። ሦስተኛው ስራ የምዕመናን ትሩፋት ነው። ሦስተኛው ስራ የምዕመናን ትሩፋት። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር አስወጣችሁኛል፣ እንግዳ ሆኜ በመጣ ተቀበላችሁኛል። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ በቀኝ ለመቆም ለመሸለም የምትፈልጉ ምዕመናን፣ ምዕመናን፣ ይህ በቀኝ የሚያቆመው ይህ ትሩፋት ነው ወገኔ፣ ይህ ትሩፋት ነው። ዛሬ መመጾቻ ጊዜ ነው። ዛሬ የስጦታ ጊዜ ነው። ዛሬ ብቻህን የምትበላበት፣ ብቻህን የምትጠጣበት፣ ብቻህን የምታጋብስበት ጊዜ አብቅቷል። አሁን አብረን እንብላ፣ አሁን አብረን እንጠጣ፣ አሁን አብረን እንልበስ። አሁን ይህን ክፉ ጊዜ አብረን እናሳልፍ። ሽቦ ብታጥር፣ ግንብ ብትገነባ፣ ካሜራ ብታጠም፣ 10 መሳሪያ ብትደቅን አያድንም። ያድናል ወገን። ይልቅስ አብሮ መብላት፣ አብሮ መጠጣት፣ ክፉውን ጊዜ አብሮ ማሳለፍ። ጊዜ ያልፋል፣ በጎ ነገር ያልፋል፣ ክፉ ነገር ያልፋል። ሁለቱም ያልፋል። ክፉም ያልፋል፣ በጎም ያልፋል። ሁሉም ያልፋል። በጎ ጊዜ አልፎ ዛሬ መከራ ነው። ነገ ደግሞ ይህ መከራ አልፎ በጎ ነገር ይመጣል። ስለዚህ ገንዘብ አለኝ፣ ሀብት አለኝ፣ ንብረት አለኝ፣ ስልጣን አለኝ፣ መሳሪያ አለኝ፣ ጉልበት አለኝ፣ እኔ እንዲህ ነኝ የምትል የሚመካ በማን ይመካ? ንገሩ። የሚመካ በማን ይመካ? በእግዚአብሔር ይመካ። እስቲ እጃችሁን ከፍ አድርጉ። ሁለቱንም እጃችሁን ከፍ አድርጉ። የሚመካ በሉስ። የሚመካ በእግዚአብሔር ይመካ በሉ። የሚመካ በእግዚአብሔር ይመካ። ሞት በሉ። ሞት ሆይ ማሸነፍ ወዴት አለ? ክብር ለመድኃኒዓለም ይሁን። የሚመካ በእግዚአብሔር ይመካ። ወገኔ ከሞት ትወጣለህ፣ ትድናለህ፣ ትድኛለህ። ወገኔ በእግዚአብሔር የተመካ ሞትን ያመልጣል። ሞትን ያሸነፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ክብር ለእሱ ይሁን። አመስግኑ እግዚአብሔር ይመስገን። ስለዚህ እናቶቼ፣ አባቶቼ እነዚህን 3 ስራዎች እንድንሰራ ታዘናል። በተለይም በዚህ 50 ፋሲካ ውስጥ እነኝህን 3 ስራዎች ንስሐ በመግባት ራስን በማየት በመርመር ነገርኳችሁ። ይሄ 50 ፋሲካ ስለሆነ ንስሐ አልገባም አይባልም። ስግደትና ጾም ናቸው እንጂ የሚቀሩት ንስሐ አይቀርም። ወደ ነፍሳባችሁ ሂዱ፣ ችግር የለም። ሁለተኛው መታረቅ፣ 3ኛው ስጦታ ነው። እነዚህን እንድታደርጉ አሳስባለሁ። ሌላው ወደዚች ቤተክርስቲያን ስትመጡ አስራት በኩራታችሁ እግዚአብሔርን አትሰርቁሽ። ሰው በምስት እግዚአብሔርን ሊሰርቅ ይችላልን? እናንተ ግን እኔን ሰርቃችሁኛል። ምንድን ነው የሰረቅን? አስራት በኩራት ሰርቃችሁኛል። በርግማን ቀን ርጉሞች ናቸው። በረከታችሁን እንዳታጡ፣ ረድኤታችሁን እንዳታጡ፣
አትስረቁ። አትስረቅ ነው ያለ። አትስረቅ። ትንሽም ቢሆን መካከለኛ ቢሆን ትልቅም ቢሆን እግዚአብሔር ከሰጣችሁ ነገር ከ10 አንዱ የማገንዘብ ነው። የማገንዘብ ነው። ይህ እናንተ አይደለም። አትሰስቱ፣ አትስረቁ፣ አትፈልጉ። ከእግዚአብሔር ጋር መጣላት አትፈልጉ። ስለዚህ የእግዚአብሔር መንግሥት የራሱን ግብር ይሰበስባል። መንግሥት የራሱን ግብር ይሰበስባል። የቄሳርን ለቄሳር መንግሥት የራሱን ግብር ይሰበስባል። እምቢ ብትሉም አይለቃችሁም። እግዚአብሔር ደግሞ ዝም ይላል። አያችሁ፣ እግዚአብሔር ዝም ስላላችሁ እግዚአብሔርን ሰርቃችሁ አትሉ ወገን። እግዚአብሔርን መስረቅ በረከት ማጣት፣ ረድኤት ማጣት። ስለዚህ አስራት በኩራታችሁን አውጡ፣ አስራት በኩራታችሁን ክበሩ። እዚህ ቦታ ላይ በዚህ በጠባብ ቦታ ላይ እንግዲህ የሚለማውን ልማት አብረን እናያለን። አሁን የታቀደ ነገር አለ። ሁሉም ነገር አልቋል። ፈቃዱ ሲወጣ ደግሞ እንጀምራለን። ስለዚህ ትንሽ እቺ ጠባብ ቦታ ወደ ግራም ወደ ቀኝም ብትሰፋ ደግሞ ጸሎትም ያስፈልጋል። ደግሞ ወደ ግራም ወደ ቀኝ ብትሰፋ እንደዚህ ቤቱን ገዛ ገዛ ብናደርገው በዚህ በኩልም ትንሽ 1 3 2 ቤቱን እንገዛ። ለሰዎች እኮ መክፈል ነው፣ ፕሮግራም ማውጣት ነው። ዛሬ አንዳንድ ሰዎች አሉ ይህንን እንዲያው ለማስነሻ ይህን ያህል ብር ተጠይቀናል ብትሉ ምናልባት አይታወቅም። ሰፋ ቢል ትንሽ ጠባብ ሆኗል። አሁን ሰው በዛ በውጭ በኋላም በፊትም ጠቦ ነው ያለው። በተለይም ደግሞ ሰንበት ሲሆን ደግሞ በጣም ከባድ ነው እና እዚህ የእንግዳ ማረፊያ ያስፈልጋል። የሰንበት ትምህርት ቤት አዳራሽ ያስፈልጋል። ዘመናዊ ሁለገብ አዳራሽ ያስፈልጋል። ሌሎች በርካታ ነገሮች ያስፈልጋሉ። ዛሬ በቤተክርስቲያናችን ውስጥ ከሕፃንነታችን ተቀርጸን የምናድግበት በተለይ ሰንበት ትምህርት ቤት አዳራሽ አስፈላጊ ነው። አሁን እስከ 12 ክፍል ድረስ ተቀርጿል በቅዱስ ሲኖዶስ። ስለዚህ ያንን ልጆቻችን የሚማሩበት ነገ ከሚክዱ ከነገ ከቤተክርስቲያን ከሚወጡ ተቀርጸው እንዲያድጉ የሚደረግበት ይህንን እንዲያው አባታችን ሊቀ ማእምራን ግራውንም ቀኙንም አይተው ገንዘቡንም ጠይቀው እስቲ ፕሮግራም አውጦልንና እንግዲህ የራሳችንን ድርሻ ያውቁበታል። የሥራ ሰው ስለሆኑ አውቃለሁና በተለያየ ቦታ ብዙ ስራ ሰርተዋል። በተለይም ደግሞ የራስ ሰፈር ያንን ጫካ አቅንተው ያንን በረሃ አቅንተው እንዴት እንዳስተካከሉት እኔ ያውቃለሁ። ስለዚህ እስቲ በግራም በቀኝም እንዴት ናችሁ በሏቸው። እነዚህ ጎረቤቶቻችሁ እንዴት ናችሁ? ደህና ናችሁ ወይ? አንዳንድ ጊዜ ደግሞ ይሄ ድምፅ ማውጋው ሲጮህም ደግሞ የማይፈልጉ አሉ። ትንሽ አረፍ እንዲሉ ማድረግ ይቻላል። ለነሱ ቤት መግዛት መተካት አይደለ ወገኖች? እዚህ ውስጥ አላችሁ፣ ብዙ አላችሁ። ይሄ እናንተ ይሄን ያህል ከከፈላችሁ ይህን ቤት ለመድኃኒዓለም ይሁን የምትሉ ካላችሁ ይህን ቤት ለመድኃኒዓለም ይሁን እኔ ለመድኃኒዓለም ሰጥቻለሁ። ግን ሞድቅበት ስለሌለ ይችን ያህል ብትከፍሉ ብዙ ብር አትፈልጉ። መድኃኒዓለም ደግሞ ታበዛላችሁ ብዙ ይሆናል። ስለዚህ ብዙ ብር ሳትፈልጉ ይችን የምታደርጉልን እንደዚህ እናደርጋለን ብላችሁ ራሳችሁ ደግሞ ከሰው ጋር ከልማት ኮሚቴ ጋር እየተነጋገራችሁ እንደዚህ አይነት ስራ ብንሰራ መልካም ነው እላለሁ። አሁን እኔ ቃል ግቡ ይሄን አርጉ አልልም። ለምን መልእክቱን አስተላልፌላችኋለሁ። እናንተ ነውና ምን እናድርግ በሉ። ሰዓቱ ስለሄደ ማለት ነው። ሌላው ስንት መጽሐፍ ቀርቷል? 3 ማን ያልደረሳችሁ? ይሄ መጽሐፍ በመሰረቱ የተለየ መጽሐፍ ነው። አዲስ መጽሐፍ ነው እና ስለ ንስሐ፣ ስለ ታቦት፣ ስለ ቄደር፣ ስለ ነፍስ አባት፣ ነፍስ ልጅ፣ ስለ መምህራን መምህራን አሉበት፣ ነፍስ ልጅ አለበት፣ ነፍስ አባት አለበት። እንደገና ደግሞ ማህበራችን 40 ዓመት መልካም ስራ ሲሰራ ኖሯል።
215 ቤተክርስቲያን አስመርቋል። ክብር ለመድኃኔዓለም ይሁን። አሁን ደግሞ 47 ቤተክርስቲያን እየተሰራ ነው። ከ23 እስከ ግንቦት 16 ድረስ ደግሞ ወደ 9 ቤተክርስቲያን እናስመርቃለን። ክብር ለመድኃኔዓለም ይሁን። ስለዚህ ምን እንደሚሰራ ማህበሩ የሃይማኖት እውቀት ማስፋፊያ ማህበር በቅዱስ ሲኖዶስ እውቅና የተሰጠው ነው። ስለዚህ ምን እንደሚሰራ እንድታውቁት በመጨረሻ ላይ አለላችሁ። ግን ስለ ጸሎት፣ ስለ ጾም፣ ስለ ቅኖና፣ ስለ ቤተ ክርስቲያን፣ ስለ ስብከት፣ ስለ ነፍስ አባት፣ ስለ ነፍስ ልጅ ምን ማድረግ ያለበትው እንደምመር ሌላው ስለ መልአከ ሞት ምን ይጠይቃል? እናንተንም ትመልሳላችሁ። እዚህ መጽሐፍ ውስጥ አለ። እንግዲህ አሁን ማተሚያው በጣም ውድ ስለሆነ ነው 200 ብር የሆነው 148 ገጽ ነው። አለቀ። አመሰግናለሁ። 50 ነው ያመጣሁት። 50ው 10 ሺህ ብር ያወጣል። ይህ ለመድኃኔዓለም የኔ ስጦታ ነው። እናንተም ስጡ። ደህና